የማን ቤት ጠፍቶ የማን ቤት ሊበጅ የአውሬ መፈንጫ ይሆናል እንጂ። ኤርትራ ወደ ሀገርነት እንድትሄድ ግብጽ፣ ሶማሊያ፣ ሱዳንና አረቦቹ ሲረባረቡ የቀድሞ የኢትዮጵያ መሪ ኮሎኔል መንግስቱ ኃይለማርያም የኢትዮጵያ ጦስ ለጎረቤት ሀገራት ጦስ ይሆናልና እጃችሁን ሰብስቡ ብሎ በአደባባይ ሲናገር የተሸናፊ መሪ ማስፈራሪያ አድርገው ሲሳለቁበት ነበር። ነገር ግን እሱ ባደረገው እገዛ የእሱ ስልጣን ማብቂያ ሰሞን ሶማሊያ ፈራርሳ መንግስት የለሽ ሆነች። የምስራቁ ጎማ በደንብ ተነፈሰ፣ የምዕራቡ ጎማ ነበር የቀረው። ኮሎኔል መንግስቱ ስልጣኑን ቢለቅም ከትንሽ ዓመት መንገራገጭ በኋላ የሱዳንን ትልቅነት መወራጨት ለማሽመድመድ በተሰራው ስራ በደቡብ ሱዳን አማጽያን በነ ጆን ጋራንግ መሪነት የተቀጣጠለው የኢትዮጵያ ከፍተኛ እገዛ ተደርጎለት የነበረው ቡድን እነ መለስ ዜናዊ ስልጣን ላይ ቁጭ ብለው ሱዳንን ወደ ሁለት ሀገርነት ቀየሯት። በዚህም ሱዳን ትቢቷ አልበርድ ብሎ ህወሓት ኢትዮጵያን አፈርሳለሁ እያለ ሲደነፋ ሱዳን በሚስጥር ድጋፏን ስታዘም ኢትዮጵያን ለመበታተን ነበር። ነገር ግን እንደምንም ቀለበስ ነውና ህወሓትና ላኪዎቹን ኩም አድርገን እነ ዩኤኢ እና ሌሎችም ጋር ሆኖ ሱዳን በመለሳ አገር ወደ ማትሆንበት ጎዳና ገብታ እንድትዳክር ሲደረግ በአደባባይ አለንበት አይባል ነገር ሆኖ እንጂ የኛ አገር እጇ የለበትም ለማለት ይቸግራል። አሁን ደግሞ ሶማሌላንድ የተባለች ሀገር እያዋለዱ ነው። እዚች ሀገር ወደ መሆን እያዘገመች ያለች ሶማሌላንድ ላይ በኮሎኔል መንግስቱም በመለስ ዜናዊም ጊዜ የሶማሌላንድ ሰዎች ከኢትዮጵያ ጋር መስራት ብቻ ሳይሆን እንዋሃድ እስከሚል ጥያቄ ሲያቀርቡ እንደነበር መረጃዎች አሉ። ጠቅላይ ሚኒስትር አብይ አህመድም ገፋበትና የወደብ ስምምነት እስከ መፈራረም አደረሰው። መንደርተኞቹ የኢትዮጵያ ፖለቲከኞች ጮሁ፣ አጣጣሉት። ጊዜ የአካባቢውን ጉዳይ ከፍ አድርጎ እያመጣው ነው። ምን ለማለት ነው? የኤርትራ መገንጠልና የኢትዮጵያ ጦስ ላይ የተሳተፉ በተለይ የምስራቅ አፍሪካ ሀገራት በመበታተን የእጃቸውን እያገኙ ነው። የሶማሊያ አንድነት ወይስ የሞቃዲሾ ቁማር? የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከኢትዮጵያ ጋር ያላቸውን ዲፕሎማሲያዊ ግንኙነት ወደ ኋላ መመለሳቸው፣ የሰጥቶ መቀበል መርህን ወደ ጎን ማለታቸው የሶማሊያን ህልውና አደጋ ላይ እየጣለው ይገኛል። ፕሬዝዳንቱ ከጠቅላይ ሚኒስትር አብይ አህመድ ጋር በጋራ ለመስራት ፈቃደኛ ካልሆኑ የሶማሊያ ፌዴራል መንግስት ነገ መንግስት የሚለው ስም ብቻ ሊቀርለት ይችላል። የኢትዮጵያ የባህር በር ጥያቄና የጋራ ተጠቃሚነት። ኢትዮጵያ ያቀረበችው የባህር በር ፍላጎት በሰላማዊ መንገድና በጋራ ተጠቃሚነት መርህ የተመሰረተ ነው። ሶማሊያ የራሷን አንድነት ለማስጠበቅ ስትል ይህንን ጥያቄ በሰጥቶ መቀበል መርህ ማስተናገድ ይኖርባታል። 130 ሚሊዮን ህዝብ ያላት ኢትዮጵያ የሶማሊያን ወደቦች ብትጠቀም ለሶማሊያ የሚገኘው ገቢ ምንጭና የመሰረተ ልማት ዝርጋታ ሀገሪቱን ከውስጥ ያጠነክራታል። የውስጥ መከፋፈል ስጋት አሁኑኑ በግልጽ እየታየ እንዳለው እንደ ጁባላንድ፣ ፑንትላንድ እና ራስ ገዝ ያሉ መስተዳደሮች ከሞቃዲሾ መመሪያ መቀበል እያቆሙ ነው። የሐሰን ሼህ መንግስት ከኢትዮጵያ ጋር መጋጨቱን ከቀጠለ እነዚህ ክልሎች የራሳቸውን ህልውና ለማስጠበቅ ሲሉ ራሳቸውን የቻሉ አገራት መሆናቸው የማይቀር እውነታ ነው። ፕሬዝዳንቱ የባህር በር ጥያቄውን በጠረጴዛ ዙሪያ መፍታት ካልቻሉ ሶማሊያ የመበታተን አደጋ ውስጥ እየከተቷት መሆኑን ሊረዱ ይገባል። የኢትዮጵያ ሚናና የደህንነት ስጋቶች ሶማሌላንድ ዛሬ ለሀገርነት ዕውቅና ደረጃ የበቃችው በኢትዮጵያ መንግስት ከፍተኛ የዲፕሎማሲ ስራ መሆኑን ከበስተጀርባውም ኢትዮጵያ መኖሯ የአደባባይ ሚስጥር ነው። ከዚህ በተጨማሪ እንደ አልሸባብ እና አይኤስኤስ ያሉ አሸባሪ ቡድኖች ያለ ኢትዮጵያ ወታደራዊና የደህንነት ድጋፍ መከላከል በፍጹም የማይታሰብ ነው። የሚገርመው ግን ሼህ ሐሰን መሐመድ መፍትሄ ፍለጋ ወደ ካይሮ፣ አስመራ መሮጣቸው ነው። ግልጽ መሆን ያለበት ሀቅ ግን አልሲሲም ሆኑ ኢሳያስ አፈወርቂ ለሶማሊያ አንድነትና ሰላም የማይፈይዱ አንዳችም ፋይዳ የሌላቸው ሀገራት ናቸው።
ግብጽ ፍላጎቷ የሶማሊያን ህዝብ መርዳት ሳይሆን የአባይን ግድብ ለመደራደሪያነት ለመጠቀም ሶማሊያን እንደ ጦር ሜዳ መጠቀም ነው። ኤርትራ በቀጠናው ያላትን የጂኦፖለቲካ የበላይነት ለማረጋገጥ እንጂ ለሶማሊያ ፌዴራላዊ መዋቅር መጥበቅ ግድ የላትም። ማጠቃለያ፣ ለሶማሊያ ህዝብ የሚበጀው ከጎረቤት ኢትዮጵያ ጋር በጋራ ጥቅምና መከባበር ላይ የተመሰረተ ዲፕሎማሲን መከተል ብቻ ነው። የሞቃዲሾ ባለስልጣናት የራሳቸውን ቤት እያፈረሱ የሩቅ አጋር ፍለጋ መኳተናቸው የታሪክ ስህተት ሆኖ እንዳይመዘገብ ያሰጋል። የጋራ ብልጽግና እንጂ የጋራ ጥፋት ለማንም አይበጅም።